ታደለ እኔ ደረቅ ዳቦ መብላት ሰለቸኝ ዋብላ ውሃም ቢሆን መብላት ሰልችቶኛል እኔ እኮ እዚህ ቤት ባለጦም ከሰውነት ወጣው ወንድኛ እንጦለት ሊጨምርበትና ወደ ፈጣሪ ልትጠጋ አማን ከጉርጓድ ተጠጋ ሰው በጧት ተነስቶ ምን ይላል ማይኔ በዛ ላይ ነገ በዓል ነው እኔ ደግሞ በበዓል ቀን ስጋ ካልበለው ታቀኛለህ አይሆንም በዓል የምን በዓል የለም በዓል ማን ነው እንደዚህ ብሎ የሚዋሸው ይኸው ቲቪው ራዲዮን ውስጥ ደሱ አይደል የሚያወራው አማን ቆፍታ ገንዘብ ከየት ይመጣል ነው ስጋ ማረኝ የምትል ቦሎቀ ማቀላ ማረኝ አትልም ምን ያተ ምን ይላል ተነስተሪና አረቃ ያቀብል አረ እኔ አልችልም እግሬ ተሰብሯል ማለት አልችልም እግሬ ተሰብሯል መሳባከት ያያትልም እንዴ ታደለ ምንድነው የምታየው ሮባ ስጋ አምሯል ያልከው ኮቶ ሐሳብ አለ እስቲ አንድ ላይ ጎበዝ እዚህ ላይ እንጂ እንደሱ ሲጻፍ ደስ ሲል እንደሱ ታደለ ግን ብራጭ ብሮ ማግኘት አይከብድም አሜዚንግ ጀ ሰላም ውድ ኢትዮጵያውያን ስሜ ታደለ ይባላል እንደምታዩት እዚህ ጋር እንዳስኪታ የሚንቀጠቀጥ ወንድማችን መንገድ ላይ ወድቆ ሁሉም እንደምንጣፍ የረገጠው ሲያልፍ ለምን በማለት መታከም አለበት በማለት ይዤ ቢገባም ለዚህ ሰውዬ በሽታው ከባድ ስለሆነ ባንኮክ መታከም አለበት ስለተባለ ለኔ ደግሞ አቅም ስለሌለኝ እናንተ ቶፓ ወንድሞቹን መጠየቅ አለበት ስለዚህ የምትችሉትን በጎፋንድሚ ከዚህ ወገን ሚንቀጠቀጥ አስገብታችሁ እሱም ወይ ሞቶ ወይ ዲኖ እንዲለይለት ሊንኩን እዚህ ላይ በመንካት ጎፈንድሚ አስገብታችሁ ቶፓ ምን እንደሆነ እንድታሳዩ ወዳለሁ $600 ይሁን 7 ይሁን ታደለ ብሩ ግን ትንሽ አልቀነሰም ማዘንጀ እንደምታዩት ይቀባጠራል ያብዳል እሱ ማግዶኔም ከማባዴ በፊት እንግዲህ ያው ጎፈንድሚ ላይ የምትችሉትን አስገቡ አመሰግናለሁ ቀለቶሚ ያው እንግዲህ ሮባ አሁን ያለን አማራጭ መጠበቅ ነው አው ፐርፌክቶ ንዝረት ብቻ ደረቅ ብዬ አልኩኝ እኮ ሾፍ ጭቃ ውለን ወደ ግሬሾፍ ኮብል ይዘብብት አረ ምን ይሻላል አወ ክሌር ኦፍ መብራት ጠፋ አምጡ ጄኔሬተር እስኪ ሌላከው አብራ ኤክሴንደር ነው ኤክሴንደር መኪና ላይ ሞጁሌተር ታደለ አንተ ግን ጭንቅላት ከባድ ነው አጋለው ሮባ ከሁሉ በላይ ግን ካሁን በኋላ ስራ ፈታረለንም ነገ ደግሞ የአይምሮ መምተኛ ትሆናለህ በጣም ደስ ይለኛል ለማንኛውም ሮባ እንኳን አደረሰ እንኳን አብራ ደረሰ ያለ ሰጠው ሰው